ሰላም እንዴት ናችሁ? ዶክተር ሳምር ሚኪያስ ነኝ። ዛሬ የመጣሁት በአዲስ ቪዲዮ ነው። እንግዲህ ይሄን ቪዲዮ የሰራሁበት የምሰራበት ዋናው ምክንያት ፌሎ ፊዚሻን ጓደኞቼ አሁን በቅርብ የተመረቃችሁ ደግሞ በጣም መወዳችሁ ማከብራችሁ እንኳን ደስ አላችሁ ለማለት ፈልጋለሁ በዚህ አጋጣሚ። ነገር ግን ያው ኢትዮጵያ ውስጥ ሆነን ስራ ማግኘት ትንሽ ስትራግል አለው። የራሱ የሆነ ሀስል አለው፣ ድካምም አለው። ስፔሻሊ ደግሞ በተመረቅን ጊዜ በህክምና ሙያ ደግሞ ያው የራሱ የሆነ ችግሮች አሉት እንደምታውቁት። እና እንዴት ነው ስራ የማገኘው? በተለይ ደግሞ አሁን ሲኦሲ አለ፣ ኤግዚት አለ። እና ይሄን ነገር እንዴት ነው የምናደርገው ብላችሁ በጣም ትጠይቁኛላችሁ። እና እንዴት ነው እኔ ስራ ያገኘሁት ከሚለው ከሱ ብጀምር ደስ ይለኛል። ምክንያቱም እኔ እግዚአብሔር ረድቶኝ ስራ አግኝቻለሁ። ያው እዚሁ ባለሁበት አዲስ አበባ ማለት ነው። ምንድነው ከተመረቅኩኝ 1 አመት ከ3 ወር አካባቢ ሆኖኛል። ነገር ግን ስራ ያገኘሁት ኖርማሊ ማስታወቂያ ወጥቶ ምናምን አይቼ እንደዛ ምናምን አይደለም። እርግጥ እንደዛ አፕላይ ያደረኩባቸው ኢንተርቪው ተጠርቼባቸው እንትን ያልተሳኩልኝ ቦታዎች አሉ። እና ኢትስ ኖርማል በቃ። እና ግን አንዳንዴ ከትራዲሽናል ዌይ ወጣ ብንል ጥሩ ነው ብዬ አስባለሁ። ምክንያቱም አሁን ላይ በጣም ብዙ ኮምፒቲሽን አለ። ዘመኑ የቴክኖሎጂ ነው፣ የሶሻል ሚዲያ ነው። እና ደግሞ ኮሚኒኬሽናችንን መጨመር አለብን። እንደ ስኩል ተማሪ ሜዲካል ስኩል ምንድነው የሚያደርገን ብዙ ጊዜ ጭምት ሆነን ብቻ አንብበን እስከምንፈተን ድረስ በቃ ፈተናን ማለፍ ብቻ ነው አድርገን ነው የምናስበው። ምክንያቱም እሱ ከምንድነው ይመስለኛል ካለው ጫና ሜዲካል ስኩል ላይ ካለው ጫና ይመስለኛል። እና እንደወጣሁኝ ወዲያው ስራ አልፈለኩም። ግን ምንድነው መጀመሪያ የመሰለኝ ያው እንደማንኛውም ሰው ማስታወቂያ እያየሁኝ ነው አፕላይ ማደርግ የነበረው። ግን እሱ ዌይ አብዛኛው ጊዜ የሚሰራው ለመንግስት ቤቶች ነው። በተለይ መንግስት መስሪያ ቤት መስራት ለምንፈልግ መቅጠር ለምንፈልግ ግን እንደዛ የምትፈልግ ከሆነ የምንፈልግ ከሆነ ማስታወቂያዎቹ እናያለን። ከዛ በዛው እንትን መሰረት አፕላይ እናደርጋለን ማለት ነው። ሲቪ አዘጋጅተን አፕላይ እናደርጋለን። ግን ሌሎች የግል አሁን የምሰራው እኔ የግል ሆስፒታል ነው። እና እንዴት ነው ያደረኩት? ከዛ ግን እንደዛ አድርጌ አፕላይ ያደረኩኝ የተሳካ አልነበረም። ምንድነው ያደረኩት? ሰውም ጓደኞቼም ያው የኔ ሲኒየሮችም በነገሩኝ ባደረጉልኝ ምክር አማካኝነት ጀስት ዝም ብለህ ሂድና ሲቪህን ለሆስፒታሎች ኤችአሮች ጋር ሄደህ ወይም ደግሞ ሂውማን ሪሶርሶች ጋር ሄደህ አስቀምጥ እና ኢንተርቪው ሲኖር ምን ሲሆን ክፍት ቦታ ሲኖር ጥሩኝ ብለህ ስትነግራቸው እንደዛ ይሻላል ብለው ነገሩኝ። በዛ መሰረት 1-4 ቦታ አፕላይ አደረኩኝ። ለነገሩ ብዙ ቦታ አፕላይ ማድረግ ይቻላል። እና ሲቪያችንን ኮፒ አድርገን ብዙ ኮፒ አድርገን አዘጋጅተን ብናስቀምጥ በጣም ጥሩ ይመስለኛል። እና ምንድነው ያደረኩት? አፕላይ ያደረኩኝ 4 ቦታ አካባቢ። ከዛ ከ4 ወር ምናምን አካባቢ ኦር ከ5 ወር በኋላ ለኢንተርቪው ተጠራሁኝ። ታይቶ ያ ሲቪ ማለት ነው አፕላይ ካደረኩባቸው ሆስፒታሎች ነው። እና ተጠራሁኝ፣ ኢንተርቪው ተደረኩኝ። ያው ኬዝ ቤዝድ ነበረ እንትኑ ኩዌስችኑ ኦራል ይመስል ነበር። እና እግዚአብሔር ይመስገን ጥሩ ነበረ። ኢንተርቪው ተደረኩኝ። ኢንተርቪው በጠሩኝ በሳምንቱ ደወሉልኝ። ከዛ ዝግጁ ነህ ወይ ተባልኩኝ። ከዛ ገባሁኝ ማለት ነው። እና ይሄን ይመስላል። ስለዚህ እኔ ምንድነው የምመክራችሁ ጓደኞቼ፣ በጣም የምወዳችሁ የማከብራችሁ ጓደኞቼ እንትን ምንድነው ማስታወቂያ እያየን አፕላይ ማድረግ እንዳለ ሆኖ ነገር ግን ሲቪዎቻችንን ኮፒ አድርገን በጣም ቻንክ ኦፍ ሲቪ ብዙ እንደውም አንዳንድ ጓደኞቼ በጣም ነው የማደንቃቸው። ብዙ ኦልሞስት ሊስት አውጥተው ሆስፒታሎች ከተማ ውስጥ ያሉትን ሆስፒታሎች ሊስት አውጥተው አፕላይ ያደረጉ ጓደኞች አሉ። እና በጣም አሪፍ ቦታ ላይ የገቡ ጓደኞች አሉኝ። እና እኔም ስቲል ከነሱ አንፃር የዛን ያክል እንትን አይደለሁም፣ ዴዲኬትድ አይደለሁም። ግን እግዚአብሔር ረድቶኝ ይሄን አግኝቻለሁ። እና እናንተም እስቲ ይሄ ቪዲዮ የሚጠቅማችሁ ይመስለኛል። እና አፕላይ አድርጉ። ጀስት ዶንት ዌይት አንቲል ማስታወቂያ እስኪለጠፍ ድረስ። እና ኮፒ አድርጋችሁ ቪዲዮአችሁን የሲቪያችሁን ኮፒ አድርጋችሁ እንትን በሉ። እስቲ ስለ ኢንተርቪው ዲቴል ምናምን ደግሞ በሌላ ቪዲዮ አወራችኋለሁ። እስቲ ኤክስፔሪያንሱን ይጠቅማችኋል ብዬ አስባለሁ። ለአሁን ግን ይዤላችሁ የመጣሁት ይሄ ነው። ኮፒ አድርጉና ሲቪያችሁን ሁሉም ሆስፒታል ሊስት አድርጋችሁ አስገቡ። ትረስት ሚ ይደውሉላችኋል። እና ይቅናችሁ። አመሰግናለሁ።